ሰላም ውድ ጓደኞቼ ኢትዮጵያውያን፣ ኤርትራውያን በመላው ዓለም የምትገኙ እንዴት ዋላችሁ? እንዴት አደራችሁ? እኛ እግዚአብሔር ይመስገን ሰላም ነን። በዓል እንዴት ይዟችኋል? የፋሲካ ኢየሱስ ክርስቶስ የትንሣኤ በዓል እንዴት ይዟችኋል? በመላው ዓለም የምትገኙ ጓደኞቼ፣ በመላው ዓለም የምትገኙ እህቶቼ፣ ወንድሞቼ በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። በዓሉ የሰላም የፍቅር የአንድነት ይሁንልን። ሀገራችን ሰላም የምትሆንበት ኢትዮጵያ ሀገር ዞሮ መግቢያችን ሀገራችን ነችና ሀገራችንን እግዚአብሔር ሰላም ያደርግልን፣ ሀገራችንን ፍቅር ያድርግልን፣ ህዝቦቿን እግዚአብሔር ይጠብቅልን። በእስር ቤት ያሉትን፣ በአልጋ ላይ ያሉትን፣ በሆስፒታል ያሉትን እግዚአብሔር እሱ በምህረቱ በቸርነቱ ይጎብኛቸው። ዛሬ በዓል ነው፣ ፋሲካ ነው። እንጨዋወታለን፣ ቡና እንጠጣለን አብረን። ዛሬ ዓመት በዓልን አብረን እናሳለን እና እዛ ጋ ኩኒ ጓለች እንደምታያት እንስቷ ውቢቷ እማ፣ እስቲ እንኳን አደረሳችሁ በይ። ለአባትሽ መልዕክት አስተላልፊ። ለኢትዮጵያ ለሚገኙ በሙሉ ዘመዶችሽ እንኳን አደረሳችሁ በይ። እና አባዬ እሺ እንኳን አደረሳችሁ በይ። እማዬ እንኳን አደረሳችሁ። እና አባዬ እና ናኒ ሁሉንም እንኳን አደረሳችሁ። ጎበዝ እና ትፈራለች፣ ድንገት ነው ቪዲዮ ያዘርኩባት። እና ኢትዮጵያን ዛሬ እንግዲህ እንደዚህ አብረን ደምቀን ዓመት በዓል መስለናል። ይሄን ደግሞ በደንብ ያሳመረችን በኢትዮጵያ የምትገኝ ሰብል ሀበሻ ነች። ሰብል ሀበሻ በጣም ጎበዝ ናት። እንደምታዩት ቀሚሴን ከነ ልጄ የሰራችልኝ እንደዚህ የሚያምር ቀሚስ የሰራችልኝ ሰብል ሀበሻ ትባላለች እና አዲሷ ናት። እንደዚህ ያሳመረችኝ ከነ ነጠላው እንደምታዩት የሚያምር የሚታይ ከሆነ ትንሽ ካሜራ ጥራት የለውም። ሰብል ሀበሻ ትባላለች። እንዲህ ያሳምራኛለች። በኢትዮጵያ የምትገኝ የሰብለ የባህል ልብስ ሰፊና ጥራት ሰፋሌ እና እንደዚህ ያሳመረች ሰብል ሀበሻ ነች። ሁላችሁም እዘዟት። አድሬሷን አስቀምጥላችኋለሁ ዩቲዩብ ላይ ዲስክሪፕሽን ቦክስ ላይ። በተረፈ ሁላችሁም እወዳችኋለሁ፣ አከብራችኋለሁ። በዓሉ የሰላም የፍቅር ይሁንልን። እስኪ እናንተ ጋርስ እንዴት ነው በዓል? ቡና እንጠጣ። ቡና የጠጣ ነው። ቡና እንጠጣ። እናንተ ጋር እንዴት በዓል ይዟችኋል? እንዴት ነው በዓል? እንግዲህ ቤተክርስቲያን አድረን መተን ትንሽ ደካክሞናል። ፊቴም ጥሩ አይደለም። ትንሽ ደካክሞኛል። ትንሽ ተኝቼን ተነሳሁት እና በዓል እንዴት ነው እናንተ ጋር? በአረብ ሀገር የምትገኙ እህቶቼ፣ ወንድሞቼ፣ በኢትዮጵያ የምትገኙ በመላው ዓለም የምትገኙ ኤርትራውያን፣ ኢትዮጵያውያን በዓሉ እንዴት ይዟችኋል? እኛ ጋር በዓል ቆንጆ ነው። እንደዚህ ምር ድምቅ ብለናል፣ እያከበርን ነውና እግዚአብሔር ይመስገን። ይቺን ቀን ያላዩ ይቺን ቀን ሲመኙ ይቺን ቀን ያላዩ ስንት እህቶቻችን ወንድሞቻችን በተለያየ ምክንያት ይቺን ዓለም ትተው ሄደዋልና እኛ እግዚአብሔር ይመስገን እዚህ ላደረሰን መድኃኒዓለም ክብር ምስጋና ይግባው። በተረፈ ኢትዮጵያ ለሚገኙ እህቶቼ ወንድሞቼ መልዕክት ማስተላለፍ ፈልጋለሁ። ኢትዮጵያ ለሚገኙት ወንድሞቼ እህቶቼ መልዕክት ማስተላለፍ ፈልጋለሁ። በኢትዮጵያ ለምትገኙ ወንድሞቼ፣ በአቃቂ ለምትገኙ ወንድሜ አቶ ስለሺ መኮንን፣ ታንዛኒያ ለምትገኙ ወንድሜ አዳንከ መኮንን፣ እንዲሁም በአርሲ ስር የምትገኙ ወንድሜ ሰለሞን መኮንን ከነ ሁላችሁም ከነ ቤተሰቦቻችሁ፣ በአቃቂ ለምትገኝ እህቴ የአይኔ ማረፊያ የእናቴ ምትክ በጣም ነው የምወድሽ የኔ ውድ እህት። እግዚአብሔር እድሜ ዘመንሽን ሁሉ ይባርክልሽ፣ ከነ ባለቤትሽ ከነ ልጆችሽ መብራት ትጠብቅሽ። በጣም የምወድሽ እህቴ የማከብርሽ። እንዲሁም አሜሪካን ሀገር ለምትገኘው እህቴ ትዕግስት መኮንን የኔ ውድ እህት፣ የኔ ቆንጆ፣ የኔ መድኃኒት፣ የኔ ሀሳቢ በጣም የምወድሽ የማከብርሽ ቲጂ እንኳን አደረሰሽ እላለሁ። የአባቴ ምትክ እንደ አባት የማይህ ወንድሜ መካሪዬ፣ ሁሌ ከጎኔ አበረታቼ፣ ስደክም ጉልበቴ፣ ሳዝን መጽናኛዬ፣ የእናት አባቴ ምትክ አሜሪካ የምትገኝ ወንድሜ አባቴ
አበበ መኮንን ከነ ልጅ ከነ ቤተሰብ እንኳን አደረሰ እላለሁ። እንዲሁም በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን እንኳን አደረሳችሁ ለዚች ቀን ለዚች ለተባረከች ቀን እግዚአብሔር በሰላም በጤና ስላደረሰን እግዚአብሔር የተመሰገነ ይሁን። እኔም እግዚአብሔር የተመሰገነ ይሁን። እቺ የተባረከች የተቀደሰች ቀን ለኛ በጣም ቀን ነው ዛሬ። በተለይ ለክርስቲያኖች በጣም ትልቅ ቀን ነው። እውነት ለኛ በጣም ትልቅ ቀን ነው። ጾማችንን በሰላም በፍቅር በአንድነት ጾማችንን ጾመን እዚህ ለደረስን የጾማችን ጨርሰን እቺን ቀን ይናፈቁ እቺን ቀን ያላዩ እቺን ቀን ለማየት የሚጓጉ ስንቶች አሉና እቺን ቀን ሳያዩ ከዚህ ለተለዩት እግዚአብሔር ነፍሳቸውን በአጸደ ገነት ያኑራለሁኝ። በተረፈ ውድ ጓደኞቼ በዓል እናንተ ጋር እንዴት ነው? እኔ ጋር ይኸው ቤቴ ስቱዲዮ ነች ያለው። ቤቴን አንድ ትንሽዬ ስቱዲዮ አድርጌ ሳሎን ውስጥ ያላት እና ወደፊት ማለት ነው በጥሩ ስራ እመጣለሁኝ። በተለያዩ ስራዎች እናንተን በሚያስደስቱ እናንተን ሊያስተምሩ የሚችሉ ለእናንተ የሚያበረታቱ እናንተን ዘና የሚያደርጉ ፕሮግራሞች ይዤ እመጣለሁ። ስቱዲዮዬን በደንብ አመቻችቼ በደንብ አስተካክዬ አሁን ለጊዜው ሳሎን ውስጥ ስቱዲዮዬን ያደረኩትና እንግዶች ጋብዝላችኋለሁ። ሌላው ደግሞ እንግዶች ጋብዝላችኋለሁ። እስቲ ኑሮ በጀርመን ምን ይመስላል? ኑሮ በኢትዮጵያ ኑሮ በጀርመን ምን ይመስላል? አንዳንድ እንግዶች ጋብዝላችኋለሁ። እንደ እግዚአብሔር ፈቃድ ለዳግማ ትንሣኤ እንደ እግዚአብሔር ፈቃድ እግዚአብሔር በሰላም ያድርሰንና እንግዶች ይዤላችሁ እመጣለሁ። ሁላችሁም ጠብቁን። የተለያዩ እንግዶች ይዤላችሁ እመጣለሁ። ስለ ህይወት አለ ስላሳለፍን ህይወት አገራችን ስለነበረው በዓል አከባበር እዚህ ሀገር ልዩነት ምንድን ነው እና ይዤላችሁ እመጣለሁ። የተለያዩ ፕሮግራሞች ነው እናንተ ይዤ እመጣለሁ። እንጫወታለን። የተለያዩ የህይወት ታሪኮችን እናካፍላችኋለን እና ሁላችሁም ዩቲዩብ ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱን። ሌላ ደግሞ አብሳላት የሚል ዩቲዩብ ቻናል አለ። እሱ በውጭ ሀገር የሚኖሩ ኢትዮጵያውያን አማርኛ ቋንቋቸውን እንዴት ማዳበር አለባቸው፣ አማርኛ ቋንቋቸው ሰው በአማርኛ የተጻፈ ጽሑፍን ተርጉሙልኝ ከማለት ይልቅ እነሱ ራሳቸው አንብበው ራሳቸው አንደርስታንድ እንዲያደርጉ የታሰበ ዩቲዩብ ቻናል ነው። ዩቲዩብ ቻናሉ ዩር አምሃሪክ ቲቸር ይላል። የቻናሉ ስም ዩር አምሃሪክ ቲቸር ነው። ዛሬ ጀምሬያለሁ። አማርኛ በጀርመን አማርኛ በሰላማዊት አብሳላት የሚል እንትኑ ስም የዩቲዩብ ስም ዩር አምሃሪክ ቲቸር ነው። እዚህ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እሱን የገባችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱን። እናንተ ዩቲዩቡን ላይክ ስታደርጉ ስታበረታቱን ብዙ ሰው ያያል። በተለይ ላይክ ስታደርጉ ብዙ ሰው ያየዋል፣ ብዙ ሰው ጋር ይደርሳል፣ ብዙ ሰው ጋር ብዙ ሰው ይማርበታል እና ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ኃይል ብታጥሩን። እንግሊዝኛ ማስተምራለሁ። እንግሊዝኛ ግን አልጀመርኩም ገና። የተወሰኑ ሰው የተመዘገበው በርከት ይበልና እጀምርላችኋለሁ። እኔ ፕሮፌሽናል መምህር ነኝ። የተመረኩት በቋንቋ መምህርነት በኢትዮጵያ እዚህ ሌላ ዲፓርትመንት ብሰራም ሌላ ፊልድ ብሰራም ኢትዮጵያ ግን በቋንቋ መምህርነት የመጀመሪያም ሁለተኛም በማርኬቲንግ ማኔጅመንት ስለሆነ የጨረስኩት ለእኔ ማስተማር ከባድ አይደለም። ምክንያቱም አስተምሬያለሁ። ኢትዮጵያ ኤክስፔሪንሱ አለኝ። ፔዳጎጂ ወስጃለሁ። እንዴት ማስተማር እንዳለብኝ፣ ማንን ማስተማር እንዳለብኝ፣ ማንን ምን ማስተማር እንዳለብኝ ስለማውቀው የማስተማር ሜትዱን ላይክ እያደረጋችሁ ዩቲዩቡን አበረታቱኝ። ውድ ጓደኞቼ ኢትዮጵያውያን፣ ኤርትራውያን መልካም የፋሲካ በዓል። በመላው ዓለም ለምትገኙ በአልጋ ላይ ያላችሁ እግዚአብሔር ምሕረቱን ይላክላችሁ።
በስር ያላችሁ እግዚአብሔር በሰላም ስራችሁን አስጨርሶ ከቤተሰቦቻችሁ ይቀላቅላችሁ። በሀገር ውስጥም በውጭ ሀገር ያላችሁ በስደት ላይ ያላችሁ እህቶቼ ወንድሞቼ፣ በአረብ ሀገር ያላችሁ እግዚአብሔር ኃይል ብርታት ጥንካሬ ውስጣችሁ በርቱ። እናንተ ዓላማ ሄዳችሁት ዓላማ አላችሁ። ዓላማችሁን ለማሳካት ሄዳችሁትና በርቱ፣ ጠንክሩ፣ ስሩ እላችኋለሁ እና ውድ ጓደኞቼ ወዳችኋለሁ፣ አከብራችኋለሁ። መልካም የትንሣኤ በዓል እላችኋለሁ። መልካም አዲስ ዓመት፣ መልካም የትንሣኤ በዓል። በዓሉ የፍቅር የሰላም ያደርግልን። እግዚአብሔር አምላክ አገራችንን ሰላም ያደርግልን። አገራችንን እንደ ድሯችን ተሳስበን ተፋቅረን አንተ ትንሽ አንቺ ትንሽ ተባብለን አብረን ያገኘናትን ትንሽ ነገር ተካፍለን ስንበላ ነው የሚያምርብን። አንድነታችን ውበታችን ነው። አንድነታችን የማንነታችን መገለጫ ነው እና እንደ ድሯችን ፍቅር እንዲኖር በቃ እኔ ሁሌ ምኞቴ ሁሌ ጸሎቴ ሀገሬ ሰላም። በቃ የትም ብትሆኑ አገር ነው። የትም ብትሆኑ አገራችን ዞሮ መግቢያችን ነው እና እግዚአብሔር ሀገራችንን ይጠብቅልን፣ በፍቅር በሰላም ህዝቦቿን ይጠብቅልን እና መልካም የትንሣኤ በዓል ይሁንላችሁ። በዓሉ የሰላም የፍቅር ያድርግልን፣ የመተሳሰብ ያድርግልን። ሁላችንም እጅ ለእጅ ተያይዘን ሀገራችንን እናሳድግ፣ ሀገራችንን እናበልጽግ። ወዳችኋለሁ ጓደኞቼ። መልካም የትንሣኤ በዓል